ነቢ ወንድ ጋር ለሰላምታ ብሎ መደዋወል በሸሪዓችን እንዴት ይታያል የሚል ጥያቄ ነው። ምንም አይነት ዝምድና ከሌለው ከሱ ጋር መደዋወል አይቻልም፣ አያስፈልግም። ከሰላምታው በኋላ ሌላ ችግር ስለሚመጣ ማለት ነው። ዝምድና ካለው የራቀም ቢሆን መደወሉ የተፈለገው ዝምድናውን ለመቀጠል ብቻ ከሆነ ምንም ችግር የለውም። ንግግር ላይ ድንበር ሳያልፉ፣ ሳይቅለሰለሱ፣ ሳይስቁ፣ ሳይቀልዱ ደውሎ ሰላም አለይኩም ብሎ ጤንነታቸውን የቤተሰብን ሁኔታ ጠይቆ መዝጋት ይቻላል። ይሄም መብዛት የለበትም። ወሰጥና መካከለኛ መሆን ያስፈልጋል። ልክ ሒጃብ እንዳደረጉ በተወሰነ መልኩ ዲንን እንዳወቁ ያጎቶቻቸውን ልጆች ያክስቶቻቸውን ልጆች ዘመድ የሚባሉን በሙሉ የሚያገሉ መጠየቅን የሚያቆሙ ሲደወልላቸው ሁሉ የማያነሱ በርካታ እህቶች አሉ። በአንጻሩ ደግሞ ውስጤ ንጹህ ነው ያሉ ከሩቅ ዘመዶች ሁሉ ካጎት ልጅና ካጎትና ካክስት ልጅ አልፎ ከሩቅ ዘመዶች ሁሉ የደወሉ የሚቀልዱ የሚስቁ መነሳት የሌለባቸውን ነገሮች የሚያነሷል። ውስጣችን ንጹህ መሆን አለመሆኑን አላህ ነው የሚያውቀው። የተኛዋም ሴት ከነቢዩ ሚስቶች የተሻለ የውስጥ ንጹህነትን ልታገኝ አትችልም። ከመሆኑም ጋር የነቢዩ ሚስቶችን ፈላ ተኽضዕነ ቢልቀውል ብሏቸዋል። ድምፃቸውን አታለሳልሱ፣ ቀልቡ ላይ በሽታ ያለበት ይከጅላልና ቤት አርፋችሁ ቁጭ በሉ ብላ ዕቃ ስትጠይቋቸው ከመጋረጃ በስተጀርባ ሆናችሁ ጠይቋቸው ብሏል አላህ ተባረከ ወተዓላ።